ከ200 ዓመት በላይ ዕድሜ ያለውን ባንክ ያፈረሰው ትሬደር ኪሳራ ላይ ሎት ሳይዝ መጨመር እንዴት ያሳብዳል? እስቲ ይህንን አስደንጋጭ እውነታ አስቡት። ቤሪንግስ ባንክ ይባላል። በ1762 ዓ.ም የተመሰረተ የብሪታንያ ንግስቲቱን ወይም የኩዊን ኤልዛቤትን ጨምሮ የዓለም ታላላቅ ሀብታሞች ገንዘባቸውን የሚያስቀምጡበት 233 ዓመታት የቆየ እጅግ ግዙፍና የተከበረ ባንክ ነበር። ይህንን የ200 ዓመት ግዙፍ ባንክ ለማፍረስ ምን ያስፈልጋል? ጦርነት፣ የዓለም ኢኮኖሚ ቀውስ ወዘተ አይደለም። ይህንን ባንክ ከምድረ ገጽ ያጠፋው አንድ የ28 ዓመት ወጣት ትሬደር ብቻ ነው። እሱ የሰራው ስህተት ዛሬ እናንተ $100 አካውንታችሁ ላይ የምትሰሩት አይነት አቨሬጅ ዳውን ወይም ኪሳራ ላይ ሎት ሳይዝን መጨመር የሚለው ስህተት ነው። የኒክሊሰን ታሪክ የትሬዲንግ ዲሲፕሊን ካልተከበረ መጨረሻው ምን ያህል ዘግናኝ እንደሆነ የሚያሳይ ትልቁ ትምህርታችን ነው። በ1990ዎቹ መጀመሪያ ኒክሊሰን የቤሪንግስ ባንክ ዋና ትሬደር ሆኖ ወደ ሲንጋፖር ተላከ። ስራው የጃፓን ኒኪ ስቶክ ማርኬት እና አርቢትሬጅ ትሬድ ማድረግ ነበር። መጀመሪያ ላይ ኒክ እጅግ በጣም ስኬታማ ነበር። ለባንኩ በሚሊዮኖች የሚቆጠር ዶላር አተረፈ። የባንኩ ኮከብ ልጅ ወይም ጎልደን ቦይ እስከ መባል ደረሰ። የባንኩ ኃላፊዎች በጣም ስላመኑት ሪስኩን የሚቆጣጠር ማንም ሰው አልነበረም። ራሱ ይዘጋል፣ ራሱ ያጸድቃል፣ ራሱ ሁሉን ነገር ያደርጋል። ይህ ማንም አይቆጣጠረኝም የሚለው ነፃነት ለትሬደር እጅግ በጣም አደገኛው መርዙ ሆኖ እናገኘዋለን። አንድ ቀን ኒክሊሰን ስህተት ሰራ። ትሬድ ገብቶ ከሰረ። እንደ ማንኛውም ዲሲፕሊን ያለው ትሬደር ኪሳራውን ስቶፕ ሎሱን ተቀብሎ ከማለፍ ይልቅ ኒክ ፈራ። እኔ የባንኩ ኮከብ ነኝ፣ እንዴት እከስራለሁ የሚለው ኢጎና ራስ ወዳድነቱ አመፀ። ስለዚህ ኪሳራውን ከባንኩ አለቆች ለመደበቅ 8888 ወይም 88888 የሚባል ሚስጥራዊ አካውንት ከፈተና ኪሳራዎቹን እዛ ውስጥ ደበቃቸው። አይምሮ ወይም ኮግኒቲቭ ዲሶናንስ የምንለው ሁነት ኪሳራውን ለመቀበል ስላቃተው ነገ አትርፌ እመልሰዋለሁ ብሎ ራሱን አታለለ። ወዳጆቼ እዚህ ጋር ልብ በሉ። እናንተስ ትሬድ ከስሮባችሁ ኪሳራውን ማየት ስላስጠላችሁ ብቻ ኤምቲ4ን ዘግታችሁ ዲሊት አድርጋችሁ ነገ በሌላ አወጣዋለሁ ብላችሁ ራሳችሁን አታላችሁ አታውቁም? ይህ ኪሳራን ያለመቀበል ወይም ሎስ አቨርዥን እና የኢጎ በሽታ ነው። ኒክሊሰን የ200 ዓመት ባንክ ያፈረሰው በዚህ በሽታው ነው። ይህንን በሽታ ከስሩ ነቅላችሁ አውጥታችሁ ኪሳራን እንደ ቢዝነስ ወጪ በመቀበል ፕሮፌሽናል ትሬደር መሆን ከፈለጋችሁ የ1 ወር የተሟላ የትሬዲንግ ሳይኮሎጂ ማስተር ክላሳችንን በነፃ መቀላቀል ትችላላችሁ። ባዮ ላይ ባለው ሊንክም ምዝገባችሁን ማድረግ የምትችሉ ይሆናል። ወደ ኒክ ህይወት ስንመለስ ኒክ ያንን የተደበቀ ኪሳራ ለማስመለስ ምን አደረገ ካለን አቨሬጅ ዳውን ወይም ሎት ሳይዝ መጨመር ጀመረ። ማርኬቱ ወደ ታች ሲወርድ ወይም ሲከስር አሁን ይመለሳል ብሎ ሎት ሳይዙን በእጥፍ አሳድጎ ባይ አደረገ። ማርኬቱ አሁንም ወረደ። አሁንም ሎት ሳይዙን በእጥፍ አሳደገ። ይህ በቁማር ዓለም ማርቲንጌል የሚባለው ራስን የማጥፋት ስልት ነው። በ1995 ዓመተ ምህረት በጃፓን የኮቤ መሬት መንቀጥቀጥ ተከሰተ። የጃፓን ማርኬት ሙሉ በሙሉ ተከሰከሰ። የኒክሊሰን ይመለሳል ብሎ የያዘው ትሬድም ኪሳራው ወደ 1.4 ቢሊዮን ዶላር ሊያሻቅብ በቃ። ኪሳራው ከባንኩ አጠቃላይ ካፒታል በላይም ሊሆን ቻለ። ኒክሊሰን ማምለጥ እንደማይችል ሲያውቅ ማስታወሻ ጽፎ አምልጦ ሸሸ። በኋላ ምናልባትም መያዙና መታሰሩም በዜና አውታሮች ሊነገር በቃ። የ2 ዓመቱ ቤሪንግስ ባንክ የንግስቲቱ ባንክ በአንዲት ፖዚሽን በአንዲት ትሬድ ኪሳራ ምክንያት በ1 ፓውንድ ብቻ ለሌላ ኩባንያ ተሸጦ ከታሪክ ገጽ ሙሉ ለሙሉ ጠፋ። የዓለም ፋይናንስም ተናወጠ። ከኒክሊሰን ታሪክና ከቤሪንግስ ባንክ ሞት ምን እንማራለን? የመጀመሪያው ኔቨር አቨሬጅ ዳውን የሚለው እሳቤ ነው። በኪሳራ ላይ ሌላ አትጨምር። ማርኬቱ ተቃራኒ ከሄደብህ ተሳስተሃል ማለት ነው። በተሳሳተ ትሬድ ላይ ስቶፕ ሎስ አጥፍተ ሎት ሳይዝ መጨመር ልክ እሳት ላይ ቤንዚን ማፍሰስ እንደሆነ አስታውስ። ሁለተኛ ኪሳራን አለመደበቅ ነው። we need to accept the loss። ኪሳራን ከስራችሁ ወይም ከጆርናላችሁ መደበቅ አይምሯችሁ ያሳብደዋል። ኪሳራ የትሬዲንግ 100% አካል ነው። ተቀበሉትና ቀጣዩን ሴትአፕ ጠብቁ። በሶስተኝነት ልንማር የምንችለው ትምህርት ያለ ሪስክ ማኔጅመንት ጂኒየስነት ዜሮ ነው የሚለው ነው። ኒክሊሰን ጂኒየስ ትሬደር ነበር። ነገር ግን ሪስክ ባለመጠበቁ ወይም ምንም አይነት ስቶፕ ሎስ ማስቀመጥ ባለመፈለጉ ባንኩን ሊያጠፋ ችሏል ማለት ነው።
እንደ መዝጊያና እንደ ማጠቃለያ ሁሌም ማስታወስ ያለባችሁ አካውንታችሁን የሚያጠፋው ማርኬቱ አይደለም። አካውንታችሁን የሚያጠፋው አንድ ትሬድ ብቻ ኪሳራውን እንዲመልስላችሁ ወይም ሪቨንጅ የምታደርጉበት ግትርነታችሁ ነው። እስቲ በአቀኝነት ንገሩኝና ማርኬቱ ሲከስርባችሁ ወይም ስቶፕ ሎስ ከመቀበል ይልቅ ሎት ሳይዝ ጨምራችሁና አቨሬጅ ዳውን አድርጋችሁ አካውንታችሁን አጥፍታችሁ ታውቃላችሁ? በዛን ሰዓት አይምሯችሁ እንዴት በጭንቀት ይቃጠል ነበር? እስቲ በኮሜንት እውነቱን ንገሩንና እንማማርበት። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ስለ ትሬዲንግ የጠለቀ እውቀትን ልክ እንደ መማሪያ መጽሐፍ እየተማራችሁበት ጥሩ እውቀትን የምታገኙበትን ነጋድራሱ የተሰኘ መጽሐፌንም ባዮ ላይ ባለው ሊንክ ላይ በምታገኙት የቴሌግራም ቦት አማካኝነት መግዛት ትችላላችሁና ገዝታችሁ ታነቡትም ዘንድ ላበረታታችሁ እወዳለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።